የጀግና ሞት፣ የወንድ ሞት፣ የአንበሳ ሞት። እናቴን ክቤዴ፣ እናቴን በረኛው፣ የንጉሥ ሞት እንደ ወንድ ተጫውታችሁ እናቴን ኮረቻለሁ፣ በእናንተ ኮረቻለሁ። እናቴን ዲሳንዱራን ተቋጠሮኝ ታበላሻላ። እኔ ልቄ አይኔ በላ ግን ክቤዴ እናቴን እኔ ቆሜ ነው ማጨበጨበው። ቆሜ ለእናንተ በጣም ትችላላችሁ። በጣም በቃ ሞክረህ ነው በቃ እንደውን ተጫውተ የጀግና ሞት። በስመ አብ ካቦ ቨርዲ እናቴ ትሙት ትችላላችሁ። አንተ ምን አይነት ጨዋታ ነው የሚጫወቱት እንዴ? ኤክስትራ ታይም ድረስ አርጀንቲና። በስመ አብ ይሄ እኮ ማለት ነው ታውቃላችሁ አይደል? የሰማይና የምድር ጨዋታ ነው። አርጀንቲና እዛ ነው፣ ኬፕ ቨርዲ ማን ጭራሽ ነው ማይገርም። ምን አይነት ጎል ነው! ምን አይነት የቶርናመንቱ ምርጡ ጎል እንመሰለኝ ያየነው ዛሬ። በጌታስ በስመ አብ ተደነገጥ። ቮሲኒያ 40 ዓመት ባይሆን ኖሮ ዩሮፕ ትሄድ ነበር። ማን በጣም ነው የምትችለው። ስንት ኳስ ነው ሲመልስ የነበረው አንተ። እናቴ ትሙት። እነዚህ ቲሞች አርጀንቲና አግኝቷቸው እንጂ ሌላ ኖርማል ቲም እያለፉ ሄዱ ነበር። ካቦ ቨርዲ በስመ አብ ትክክለኛ አፍሪካን ማለት ነው በጥቁሮች ወክለው እናቴ ትሙት ከሚገባው በላይ ያደረገ ቲም። በጣም ነው የሚችሉት ማለት። ዛሬ ስለ ሜሲ ስለ አርጀንቲና ምናምን በሌላ ቪዲዮ ነው ሞሮ። ይሄ ለካቦ ቨርዲ አፕሪሺዬሽን ፖስት ነው። በኢየሱስ በጣም ነው የምትችሉት። በጥንቆላም በቋጠሮም እዚህ አደረሳችሁት። በኢየሱስ ክርስቶስ እኔ በበላሁት ዋንጫ እንደዚህ ልጨነቅ? ኦሬዲ ባገኝ ባሳካሁት ዋንጫ ኢንጆይ እናርግባለን እንደዚህ። በስመ አብ ይሄ ከይሲ በረኛ ምን እንደሚነካው አላውቅም። እንዲህ 3 መግባቱን አትዩ ማርያምን ባይዞይ ማለት ነው። እግር ኳስ ያበደ እግር ኳስ አየን፣ እግር ኳስ ጨርቋን ጥላበደች ምናምን እንዳትለኝ አልፈልግም። ተጨነኩ እንጂ ኳስ አላየሁም። ምን ሌሎችን ኒውትራሉን የምታዩና ሄታር ቆንጆ ኳስ አይታል። እንዴት አባታቸው ነው የሚመቱት? አሁን የሁለተኛው ጎል ምን አይነት ጎል ነው? መድኃኒዓለም ኤሚ ማርቲኔዝ እግዜር ይስጥ። ሊደገም ነበር 3 አቻ ሊሆን ያው ኳስ የአፍሪኪክ እንደው ኤሚ ማርቲኔዝ ከስንት ጉዳ ወጣ። ምንድነው ቀልድ ነው እንደያዙት የአርጀንቲና ተጫዋቾች። የሆነ ልክ በአንድ ጎል ልዩነት ሲመሩ ይተውታል። የሆነ የሚሰሩትን ነው የሚያሳጣቸው። ማርያምን በ2 በ3 ጎል እየመሩ ነው የሚመስሉት። በተለይ ዲፌንሱ እኔ በጣም ነው የሚያላግጠው። ዊንገር ራሱ ደህና ዊንገር የለም። ኤኒሃው የዛሬው እንደመማሪያ ይሆናል ብዬ አስባለሁ ለስካሎኒ በተለይ እንጂ እንዲህ አያዛልቅም። ከባድ ነው። ለማንኛውም ዛሬ እንዴትም ተወተኗል። ዋናው መወጣታችን ነው። አልፈናል። በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ላይ ሊሸጠራው ነበር። ለማንኛውም አልፈናል። ሜሲያችን አልፏል። ቀጣይ ከኢጂፕት ነው መሰለኛ፣ ከኢጂፕት ነው። እሱንም እናልፋለን ብዬ አስባለሁ። ግን ለሌሎቹ ጌሞች ለከባባዶቹ ጌሞች ለሚመጡት ጌሞች ግዴታ መስተካከል ያለባቸው ነገሮች አሉ። እነሱም ይስተካከላሉ ብለን እናስባለን። አሁን ግን ተንፍሰናል። ዛሬም በሜሲ ምትሃት ታግዛ አርጀንቲና 16ቱን ተቀላቅላለች። አርጀንቲና አልፋለች። አሳዛኟ ተሰናባች ኬፕ ቨርዲ። ትችላላችሁ። ያው የአርጀንቲና ነገር ሆኖብን ነው። በጣም ጎበዝ ናችሁ እናንተ፣ ትችላላችሁ። ያው ሜሲ አለ ማለት እግር ኳስ አለ ማለት ነው። ለዛ ነው አፉ በሉን። ለማንኛውም ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ኮመንት ላይ ሜሲ ኢዝ ኪንግ ጎምላለው። ዛሬም ተኝተህ ጨዋታ መለጠ። በመድኃኒዓለም ወይኔ ያልተኛችሁ ሰዎች ግን ታሪክ ነው ዊትነስ እያደረግን ያለ ነው። ለልጅ የሚወራ ታሪክና ማለት ነው 20 ጊዜ ኮፒ ሊንክ ማለት ነው። ኬፕ ቨርዲ ግን እንዴት ነው የሚችሉት? በመድኃኒዓለም ግን ችግሩ አርጀንቲና 2 ሜሲ ነው ያላት። አንዱ ትልቁ ሜሲ ሌላ ታሪክ ጽፏል። ሞስት ወርልድ ካፕ አሲስት ኤቨር። በወርልድ ካፕ ታሪክ እንደ ሜሲ ብዙ አሲስቶችን ያደረገ ተጫዋች የለም ማለት ነው። 1 አሲስትና 1 ጎል። ሌላው ደግሞ የተከላካዮች ሜሲ፣ ሊሳንድሮ ማርቲኔዝ፣ ሊቻዘ ቡቸር በማንቼ በመሆንሽ ኮርቻለሁ። ምን አይነት ጎል ነው ያገባው! ምን አይነት አሲስት! እሱም ተከላካይ ሆኖ 1 ጎልና 1 አሲስት አድርጓል። ሌላኛውን ጎል ያስቆጠረው ሮሜሮ ነው። በመድኃኒዓለም በቃ አርጀንቲኖች ተጋደሉ። ኬፕ ቨርዲ ግን ነግሬያቸዋለሁ ገና የዛኔ ከስፔን ሲጮቱ ስፔን አቻ ስትወጣ ስፔን ላይ ወረደባት ሰው ኬፕ ቨርዲን እንደማድነቅ። ኬፕ ቨርዲ ካሜሮን በነበረችበት ምድብ አንደኛ ሆና የመጣች ሀገር ናትና
በጣም ኮምፓክት የሆኑ ኮንፊደንት ምን ማድረግ እንዳለባቸው የሚያውቁ ምርጥ ቲሞች ናቸው። እንዳልኳችሁ ግን አርጀንቲና 2 ሜሲ ነው ያላት፣ አንድ ትልቁ አንድ ትንሹ ማለት ነው። ይመቻችሁ። ወይ ምጥ ጭንቀትን ዛሬኛ ተጨነቅናት። ከምጥም አይተናነስ ጭንቀትን ተጨነቅናት። እንዴት ነው የሚከላከሉት? በረኛቸው እንዴት ነው የሚችለው? እሱም 41 ዓመቱ አይደለም። እንዴት ጎበዝ ናቸው። በቃ እኔ አላቅም። በጣም ነው የሚከላከሉት። በረኛው ምንም እኔ ማውራት አልችልም። እንዴ ሌላ አይ የራሳችንን አይ ሳናደንቅ ብቻ አሁን 10 ሰዓት ሆኗል። እናንተኛለን ግን ትላንትና የሮናልዶ ፋንስ ጭንቀት እንዴት አደረጋችሁ ምናምን ስል ነበር። ጭንቀትን አየሁት ዛሬ በገዛኔ ደርሶ ለዛውም በሌሊት 10 ሰዓት ይሁን። ኤኒዌይስ ብቻ ማይ ጎት መቼም ስታዝን ማየት አንፈልግም፣ ስታዝንም አላየንም። ሰው ደህና ደሩ። ወዳችኋል። ማን የዋንጫውን ጨዋታ ያየነው ዛሬ ነው። አርጀንቲና የሞት ሽረት ትግሏን ያደረገችው የዋንጫ ጨዋታዋን የተጫወተችው ዛሬ ነው። አንተ ምን አይነት ቲም ነው? ኬፕ ቨርዴ ብቃታቸውን ያሳዩን። አንተ በጣም የክብር ሽንፈት ይወለ አፍሪካን ያኮሩት ምን አይነት ተጋዳይ ናቸው። አርጀንቲና ጥራቷ ምን መሰለ ተቸግራም ቢሆን ጨዋታን አሸንፋ ወጣች። ዛሬ ማርቲኔዝ የሚሉት ልጅ ማለት ነው አሲስት ጎል ማንዬ ተሸክሟት ቡድኑን ወጣ። ማን ኦፍ ዘ ማች በቃ ምን አይነት ብቃት ነው ልጄ፣ ምን አይነት ብቃት ነው ያሳየው። ተፎካካሪዋ ኬፕ ቨርዲ እንዴት ጥራት ያላት ቡድን ነች። አንገቷን ቀና አድርጋ በራስ መተማመን ኑሯት አፍሪካን ወክዬ ተጋድዬ ተመለስኩ ልትል ምችል ብቸኛው ቡድን ማለት ነው ኬፕ ቨርዲ ነች። ምን አይነት ብቃት ነው ያሳዩ። ትችላላችሁ። ምን አይነት ጨዋታ ነው የታየው። 3-2 አርጀንቲና አሸንፋለች ማለት ኬፕ ቨርዲ ግን ልዩ ቡድን ናት። ትክክለኛው ጠንቋይ ማለት ያ አይደለም። ይሄ ያወራው አይደለም፣ በረኛው ነው። ቮዚኒያ የሚባለው በረኛ ነው ትክክለኛው ጠንቋይ። በፈጣሪ መላለሰው እኮ ከአቅም በላይ ሆኖበት እንጂ አሁን ራሱ አይፋታንም ነበር በፈጣሪ። ኬፕ ቨርዲ ግን እግዚአብሔርን እኔ አርጀንቲና አሁን አቤ ነው እንጂ በፈጣሪ የሚገርም ቡድን። እናቴን ነው የምላችሁ። በቃ እንዴ ጥቅለላ አረጎል ጭንቀት ማለት አስተፉኝ። በቃ ስትረስ ሊቻ ማለት ነው። አስደስተሽኛል ዛሬ ሊሳንድሮ የሚገርም ፐርፎርማንስ። ሊዮኔል አንድሬስ ሜሲ እንግዲህ 20ኛ የዓለም ዋንጫ ጎሉን በዚህኛው ደግሞ 7ኛ የዓለም ዋንጫ ጎሉን አግብቷል። ስለሱ እንኳን ብዙ ማውራት አይጠበቅብኝ። ቀጣይ ግብጽ ናት እንግዲህ አርጀንቲኒያንስ፣ እዚህ ኢትዮጵያዊ አርጀንቲኒያንስ አባይን ሎክድ ነው የምናደርገው፣ እንዘጋዋለን። ገብቷል አይደል? ይዘጋ። ጌታ ምስክሬ ነው የምላችሁ። ሊሳንድሮ ማርቲኔዝ ይችላል በፈጣሪ ስም። እኔ ጎሉን አይደለም ጨዋታው ላይ ምን አይነት ዲሰንት ምን አይነት የሚገርም ጨዋታ ሲያደርግ ነበር። የሚገርም ጌም ላይ ነበረ። ዋታን አሲስት መጀመሪያ ላይ ከዛውን ደግሞ ጎል። ምን አይነት ፐርፎርማንስ ነው። ማን ኦፍ ዘ ማች ዛሬ ሊቻ ቶባቻር ይመችሽ እናቴ ትሙት። ዋት ጎል በፈጣሪ ስም ምን አይነት ትዕይንት ነው የተመለከትነው? ይሄ ጨዋታ ያለፋችሁ ሙሉ የዓለም ዋንጫው እንዳለፋችሁ ቁጠሩ። ኬፕ ቨርዴ ከአርጀንቲና ምን አይነት ጨዋታ ነበረ? ኬፕ ቨርዴ የዓለም ዋንጫው ክስተት ምን አይነት ትዕይንት ነው ያስመለከተችን? አርጀንቲና በኬፕ ቨርዴ በእጅጉ ተፈትኖ 3-2 አሸንፈው 16ቱን ተቀላቅሏል። ኬፕ ቨርዴ እጅግ የተለዩ ነበሩ። አርጀንቲናን በከባዱ ነበር የፈተኗል። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳለ። ምንድነው የምናየው? ይሄን የመሰለ የካፖ ቨርዴን ትግል እያየ ለካፖ ቨርዴ ካልቋጠርክ የሜሲና የአርጀንቲና ደጋፊ ብቻ ስለሆንክ ነው። ኧረ ወይኔ ምንድነው ይሄ ታሪካዊ ቡድን በእንደዚህ አይነት መልኩ ተሰናበተ? ምን አይነት ጎል ነው የሚያገቡት? በኢየሱስ ስም አርጀንቲናን ጥለዋቸው ነበር። እኔ ደግሞ ጋናዊው ጠንቋይ እንደዛ ብሎ ነበር። በቃ ስንት ነገር ጭንቅላቴ ውስጥ መጣ ማለት ነው። አርጀንቲና ትወድቃለች ያለው ጋናዊ ጠንቋይ ምን አይነት ሁለተኛ ጎል ነው ያገባው የካፖ ቨርዴው ልጅ? ኧረ በስመ አብ ጎል ኦፍ ዘ ቶርናመንት። እኔ ቃል የለኝም ለካፖ ቨርዴ እግዚአብሔርን። ለመጀመሪያ ጊዜ ዓለም ዋንጫ ተሳትፈ ኢማጂን ራውንድ ኦፍ 16 ልትሄድ፣ ያውም እነዚህን የመሳሰሉ ቡድኖች እየፈተግ ስፔን ጋቸው ኧረ ኮራ ብለው ነው የሚሄዱት። አሁን ወጣ በልና ማለት ነው የአርጀንቲና ደጋፊ ፖርቹጋል ብቻ የሆነ ቡድን ሲፈተን መተታወራለ። እስቲ በእናት ዝም በል በቃ ተኝ። አርጀንቲኖች እንግዲህ እንደተጠበቀባቸው ወደ ቀጣይ ራውንድ አልፈዋል። ሜሲም ደግሞ ሪከርዱ መስመሩ ቀጥሏል። ነገር ግን ካፖ ቨርዴዎች ይመስሉኛል የሰውን
የሰውን ልብ እውነትም ያሸነፉት ዛሬ ብዬ ማምነውና የሚገርም ጨዋታ ነው ያስመለከቱን። አርጀንቲና ጋር እንግዲህ ይቀጠቀጣሉ ተብሎ ታስቦ በዚህ ልክ መንጮት መቻላቸው የሚገርም ስራ ነው። ሜሲ ራሱ ያኛ ያገባት የፈርስት ሃፍ ላይ ያያዙት ጎል እሷ ራሱ ከኢንዲቪዥዋል ብሪሊየንስ የመጣ ነበር። ሊሳንድሮ ማርቲኔዝ የሚገርም ኳስ ሰጠው፣ ሜሲ ያበረደው፣ ቀለል አድርጎ ደግሞ አስቆጠረው በሱ ታለንት እንጂ የካቦ ቨርዴ ራሱ የመከላከል መንገዱ ምናምን በጣም አሪፍ ነበረ። ካውንተር ራሱ የሚሄዱበት መንገድ ያስፈራ ነበረ። የሆነ ችግር እንደሚያመጡባቸው ያስተዋውቅ ነበር እና ሰከንድ ሃፍ ላይ ደግሞ አርጀንቲኖች እንግዲህ ትንሽ ኮምፕለሰንት ሆኖ ነበር ሲጀምሩ። ካያቸው የመረጋጋት ነገር አለ። ኦልሞስት 2-3 የሚመሩ እንጂ 1 ብቻ የሚመሩ አይመስሉም ነበር እና እሱን ተከትሎ ደግሞ ካቦ ቨርዴዎች እንግዲህ በካውንተርም በዚህም በኮርናም እያሉ ነካ ሲያደርጓቸው ሲሞክሩ ነበር። ከዛ እንደ ድንገት ኦልሞስት 54ኛው ደቂቃ ላይ ዱዋርቴ እንደውም አግኝቶ መታ ከርቀት ትንሽ ከፈቱ ኦኬ ብሎ መሰለኝ አቅጣጫውን ቀየረና የሚገርማችሁ ብዙ ደቂቃ አልፈጀበትም። 5 ደቂቃ በኋላ 59ኛው ደቂቃ ላይ ከእንደገና እንደዚህ የመሰረታት ኳስ የደረሰላችሁ የሆነ ዊርድ አንግል ላይ በቀኝ በኩል ተገኘ። ዱዋርቴ ወደ ውስጥ ያስገባል ተብሎ ሲገመት ጠጋ አረገውና ማንም ፕሬስ አላረገኝም ብሎ ለመጠጠው አቻ ማድረግ ቻለ ማለት ነው ለካቦ ቨርዴ። ከዛ በኋላ አቻ ካረገ በኋላ እስከ 90ኛው ደቂቃ ድረስ ማለት ነው ተማሙተው በቃ እንዴትም በዚህም በዛም እያሉ እነሱም በመሀል እያሾሉ ካቦ ቨርዴዎች በመከላከልም በዚህም በዛም ብሎ መወጣት ቻሉ ማለት ነው። ጨዋታ ምንም ሳሰሙት ካለፋችሁት በጣም ከባድ ነው ያመለጣችሁ። ኦልሞስት 10 ሰዓት ሊሆን ነው ማለት ነው። አሁን ይሄ ንብድ ያለ ጨዋታ በደንብ እናወራበት ይሆናል። የዓለም ዋንጫ ጉዳይ ደግሞ ተለምደው ያመለጣችሁ ቸገራችሁ ራሱ መጫ እንደረሳ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። እያንዳንዱ ጨዋታ ድንገት ያመለጣችሁ መስማት የምትፈልጉት ካለ የትኛውም ጨዋታ እዚህ ያለላችሁ ፕሌሊስት ላይ ማለላችሁ ከብታችሁ ቼክ አርጋችሁ ሰርች አርጋችሁ ማየት ትችላላችሁ ማለት ነው። ስክሮል በማድረግ እንቀጥል እስቲ ተጫውተው ነው። ከዛ አርጀንቲኖች ማስጨነቅ ጀምረዋል። እንግዲህ ኤክስትራ ታይም ላይ በቃ አግብተው ይገላግሏቸዋል ተብሎ ሲጠበቅ እንደተጠበቀው ደግሞ 92 ደቂቃ ላይ ላውታሮ ማርቲኔዝ እንግዲህ ከኮርነር ያገኘኋትን ኳስ በሴት ፒስ ሩቲን ነገር አራምደው አርጀንቲኖች እንግዲህ ማግባት ቻሉ ማለት ነው። ለ1 አደረጉት። በቃ አርጀንቲና በዚህም ካገኘ አንድም ደግሞ ከአንድ ኮፕ ፕሌን አያጣም ተብሎ ሲገመት እንደዛ አይደለም። ካቦ ቨርዴ ደግሞ በቃ ተኳኮሰባቸው። አርጀንቲና ያጠቋቸዋል። ኳሱን ይዘው የሚሄዱት ካውንተር ተውት፣ በቃ እንደ ጀት ነው የሚበሩት። ከዛ የሆነ ሰዓት ኳሷ ተረጋጋችና 103 ደቂቃ አካባቢ የካቦ ቨርዴው ሌፍት ባክ እንግዲህ ትራብዞንስፖር የሚጫወተው ካብራል ኳሱን ይዟል እና ምን አይነት ጎል እንዳስቆጠረ ጋይስ እኔ ላምን አልቻልኩም። እስካሁን ድረስ ያየሁትን ጠጋ አለ ፒኤስን ይመስል ሆኖ ጠጋ አደረገው በቃ ፊነሾት ከዛች ከቦክሷ ኮርነር ከሳጥኑ ላይ ኮርነሩ በዛ ጥግ በኩል ገባ ብሎ ገባ። ጠቀለለው በቃ ሊትራሊ ጠቀለለው። ምን አይነት ጥቅለላ እንደሆነ አይ ቲንክ ዘ ቤስት ጎል ኦፍ ዘ ቱርናመንት ባይ ፋር ብዬ ነው የማስበው። የሚገርም ጎል አስመለከተን። ከዛ ካቦ ቨርዴ በቃ በስርዓት ጨዋታው ማስጨነቅና ለማሸነፍ እየሄደች እንደሆነ አሳየች። አርጀንቲኖቹ ትንሽ መደናገጥ ታየባቸው። ከዛ በኋላ ኤክስትራ ሀፍ ላይ እንግዲህ 105 ደቂቃ ላይ ማለት ነው። ከዛ በኋላ ላለው ትንሽ መልሶ ደግሞ ማስጨነቅ ቻሉ። ካቦ ቨርዴን ያስጨንቃሉ፣ አርጀንቲናም ያስጨንቃሉ። ከዛ ማን ነው መጀመሪያ ምላሹ ለሶስተኛው ጎል የሚሰጠው ተብሎ ሲጠበቅ ኮርነር ከእንደገና ያገኛሉ አርጀንቲኖችን። ዛሬ ኮርነር ላይ አደገኛ ነበሩ፣ በዚህ በዛም ብለው ማግኘት ችሏል። ትንሽ እድለኛም ነበሩ ብዬ አስባለሁ፣ ያው አስጨንቀው ቢሆንም ማለት ነው። እና እሷ የተሻማቸው ኳስ ደግሞ ከእንደገና አሁን ሪፍሌክተር አድርጋ ሮሜሮ የገጫትን ኳስ ዲኜ ነክቶት ኦንጎሎን ይቆጠራል እና 3-2 ይሆናል። አርጀንቲኖች ደግሞ ከዛ በኋላ ላለው እኔ ለመድገም ይሞክራሉ ወይ ደግሞ በቃ ሴፍቲ ይጮታሉ፣ ኳሱን ይዙታል ተብሎ ሲጠበቅ ኳሱ ካቦ ቨርዴ ሙሉ ለሙሉ ለቃ መከላከል ጀመረች። እንደውም አንድ ኳስ አምልጠዋል አርጀንቲኖች። ከዛ ውጭ ሞክሮ ነበር ካቦ ቨርዴዎች ታገሉ። እስከ 112 ደቂቃ ጀምሮ እስከ ኦልሞስት 123 ድረስ 3 ደቂቃ ላይ ጨምረው ታገሉ፣ ግን ማግባት አልቻሉም። አርጀንቲና ሬዚደንት ነበሩ። ከዛ አርጀንቲና ራሱ ጨዋታው ሲያልቅ ተያዘዋል። ከፊታቸው ያስታውቃል። ሁሉንም እንዳያሷቸው እና ኤሚሊያኖ ምናምን ደስ ብሏቸው ሎቪሲ ግን ድንጋጤም ነበር። ኦኬ ለትንሽ ተበልተን ነገር የሚል ነገር ማለት ነው ከሜሲ ምናምን ታያላችሁ። እና ያ የሚገርም ጨዋታ ዋን ፎር ሂስትሪ ቡክስ ማለት ይሄ ነው። የሚገርም ጨዋታ ብቻ 3-2 አርጀንቲና ማሸነፋቸውን ተከትሎ ማለት ነው ግብፅን የሚገጥሙ ይሆናል ማለት ነው። እሱን ጨዋታ ማንን ነው እናንተ ሰፖርት የምታደርጉት? አርጀንቲና ወይስ ግብፅ? ማን ያልፈላችሁም ተገምታላችሁ? ያው ከዚህ ሰዎች ሳሉ ነው አይገዛ አርጀንቲና አንዳንድ ይዘሮች አሉና ምናልባት ግብፅ የምትሉ ካላችሁ እውነትም ግብፅ ሰፖርት ለማድረግ የሚሄድ ሰው አለ? ውድ ዩ አዶን ነው ብቻ ሚ ፐርሰናል እኔ አውድ ጎ ፎር አርጀንቲና። ብቻ ቀጣይ ያለውን ጨዋታ ደግሞ አይተን የምንመለስ ይሆናል። ተደምረው የዓለም ዋንጫ ጉዳይ ምን እንዳመጣችሁ አስቱ መጫን ያረስ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ የሚደረግ ቀጣይ እስክንገናኝ ድረስ ይመች። አርጀንቲና በጭንቅ ተፈትና ኬፕ ቨርዲን 3-2 በማሸነፍ ወደ 16 ዙር ተቀላቅላለች። ማን የ3 ጊዜ የዓለም ዋንጫ አሸናፊዋ ሀገር የ2022 ያለፈው የዓለም ዋንጫ አሸናፊዋ ሀገር
ለመጀመሪያ ጊዜ በዓለም ዋንጫ በተሳተፈችው ኬፕ ቨርዲ በዚህ ልክ ትፈተናለች ብሎ ማን ጠበቀ? እንዲህ ይህንን ጨዋታ እኮ አንድ እግር ኳስ ተመልካች ገምት ብትለው ማለት ነው አርጀንቲና በስንት የጎል ልዩነት ልታሸንፍ ትችላለች የሚለውን ነው እንጂ ሊገምትልህ የሚችለው እንደምታሸንፍ ያለምንም ጥያቄ ነው የሚመልስልህ ማለት ነው። ግን በጭንቅ ተፈትና ነው አርጀንቲና 3-2 ዛሬ ኬፕ ቨርዲን ያሸነፈችው ማለት ነው። ኤኒዌይ ቪዲዮውን በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ጨዋታ ላይ ምን እንደተፈጠረ ላሳያችሁ። እንግዲህ አርጀንቲናዎች 29ኛው ደቂቃ ላይ ከሊሳንድሮ ማርቲኔዝ የመጣን በጣም አስደናቂ ሎንግ ቦል ፓስ በሊዮኔል አንድሬስ ሜሲ አማካኝነት በግሩም አጨራረስ በማስቆጠር 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ኬፕ ቨርዲዎች እንግዲህ 59ኛው ደቂቃ ላይ በዱዋርቴ አማካኝነት ጨዋታውን አቻ ማድረግ ቻሉ። ከዛ የሚገርም መከላከል ነበር ያስመለከቱን። እንደ ቡድን ኳሱን ሲይዙ የነበራችሁ ጥራት በጣም ምርጥ ነበር። ተመችተው የነበር ኳሱን ሲይዙ የነበራችሁ ኮንፈርት ማለት ነው። ከዛ ወደ ኤክስትራ ታይም አመራ ጨዋታው። በኤክስትራ ታይም እንግዲህ አርጀንቲኖች በሊሳንድሮ ማርቲኔዝ አማካኝነት 93ኛው ደቂቃ ላይ ጎል አስቆጠሩና 2-1 ቀዳሚ መሆን ቻሉ። ግን በድጋሚ ኬፕ ቨርዲዎች በካብራል አማካኝነት 103ኛው ደቂቃ ላይ የሚገርም ከርል ጎል አስቆጥሮ ካልታሰበ አንግል ጨዋታውን 2-2 ማድረግ ቻሉ ማለት ነው። ከዛ በኋላ ግን በድጋሚ አርጀንቲኖች 111ኛው ደቂቃ ላይ ከሊዮኔል ሜሲ የተሻማችን የማዕዘን ምት ኳስ በሮሜሮ አማካኝነት በማስቆጠር ጨዋታውን 3-2 በማሸነፍ ነው እንግዲህ ኬፕ ቨርዲን በመጣል ወደ 16ቱ መቀላቀላቸውን ማራገጥ የቻሉት። ኤኒዌይ ግን በጣም ነበር የተፈተነችው አርጀንቲና። ደጋፊዎቹ እንዴት ውጥረት ውስጥና ጭንቀት ውስጥ እንደነበሩ ለተመለከተ ሰው ማለት ነው ለኬፕ ቨርዲ ቆሞ ያጨበጭባል። የምሬን ነው የምላችሁ። ማለት ኬፕ ቨርዲ እኮ ከስፔን ጋርም ከኡራጋይ ጋርም ያደረገውን የተመለከተ ሰው አንደርስቲሜት አያደርጋትም። ግን አርጀንቲና በጣም ጥሩ ናሽናል ቲም ነበረች በዚህ ዓለም ዋንጫ ማለት ነው። ዛሬ ነው በደንብ የተፈተነችው ብዬ ማስበው እስካሁን ካደረገቻቸው ጨዋታዎች ማለት ነው። ኤኒዌይ እናንተ ስለ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን